ባለፉት ጊዜያት ከውል ውጪ ስለሚደርስ ኃላፊነት በሰራው ተከታታይ ቪዲዮ መነሻነት ላይ ባጠነጠነ ጉዳይ ላይ ነው። ለማስታወስ ያህል ከውል ውጪ ኃላፊነት ወይንም በእንግሊዝኛው ኤክስትራ ኮንትራክቹዋል ላያቢሊቲ ማለት በኢትዮጵያ ሕግ ከፍትሐ ብሔር ሕግ ቁጥር 20/27 እና ተከታዮቹ ድንጋጌ ላይ የሰፈረ ሲሆን ድንጋጌው የኃላፊነት ምንጮች በመግለጽ ይጀምርና በመቀጠል አንድ ሰው በራሱ በኩል የገባው ግዴታ ሳይኖር በራሱ ጥፋት በሌላ ሰው ላይ ጉዳት ማድረስን ወይንም በሌላ ሰው ላይ ጉዳት የሚያደርስ ስራ መስራትና በእጁ የያዘው ነገር በሌላ ሰው ላይ ጉዳትን ካደረሰ ኃላፊ ነው በማለት ይገልጸዋል። ይህ አሰራር ደግሞ በብዙ ሀገሮች የተለመደ ነው። ዛሬ በምናባችን ከሀገር በመውጣት የሀገራችን ሕግ የሚመሳሰል ድርጊት በአሜሪካን ሀገር የተፈጸመና የአሜሪካ አንድ ፍርድ ቤት የሰጠውን አንድ አነጋጋሪ ፍርድ እንቃኛለን። ጉዳዩ ከወደ አሜሪካ ኒው ሜክሲኮ ግዛት ነዋሪ የሆነች ዕድሜዋ 79 ዓመት የሚሆናት ስቴላ ሊቤክ የተባለች ሴት ከልጅ ልጇ ጋር መኪናቸውን አቁመው ቡና ለመግዛት ወደ ማክዶናልድ መሸጫ ተጠጉና ቡና ገዙ። ማለት የሚጠጣ ቡና በካፕ። ታዲያ ስቴላ ሊቤክ ካፑን እንደያዘች በቡና ውስጥ ስኳርና ክሬም ለመጨመር እሽጉን ስትፈታ ቡናው ሳታስቡ ጮና ይገለበጥባታል፣ ማለት ይፈስባታል። ቡናው ደግሞ በወቅቱ ከ82 እስከ 88 ዲግሪ ሴንቲግሬድ በሚደርስ ደረጃ ያቃጥል ነበረ። በአሜሪካኖቹ አነጋገር 3 ዲግሪ ቃጠሎ የሚባለው ማለት ነው። ይህ በመቶኛ ሲሰላ ደግሞ ስቴላ ሊቤክ 6% የሆነ ጉዳት በጮና ላይ ደረሰባት። በዚህም ምክንያት ለ8 ቀናት ያህል በሐኪም ቤት ለመተኛት ተገዳ ነበረ። ከሆስፒታል ካገገመች በኋላ ግን ለደረሰባት ጉዳት ማክዶናልድ በድርድር $20,000 እንዲከፍላት የጠየቀች ቢሆንም ማክዶናልድ ግን $800 ብቻ እንደሚሰጣት $800 ብቻ እንደሚሰጣት ነገራት። አንዳንዶች እንደውም ተጠንቃ ጠጣም ነበር እንዴ በራሷ ጥፋት ደግሞ ማክዶናልድ ተከሰሰች እያሉ ቢያሟትም በሰው ወሬ ተስፋ ሳትቆርጥ ተበዳይ ስቴላ ሊቤክ ጉዳዩን ለሚመለከተው ፍርድ ቤት አቅርባ ማክዶናልድን ፍርድ ቤት ገጠረችው። ጉዳዩን ሲመረመር የነበረው ፍርድ ቤት 3 ጭብጦችን በመያዝ ነገሩን መርምሯል። አንደኛ፣ በባለሙያዎች ምስክርነት ቃል በተረጋገጠው መሰረት ማክዶናልድ ከሌሎች አቻ ድርጅቶች ጋር ሲነጻጸር በቡና መሸጫ ካፕ ወይም ዕቃ የሚሸጠው ቡና ከ30 እስከ 40 ዲግሪ ሴንቲግሬድ ድረስ የሚያቃጥል መሆኑ ተረጋግጧል። ሁለተኛ፣ የማክዶናልድ የቀደመ ታሪክ ሲመረመር ከዚህ በፊት 700 የሚደርሱ ተጠቃሚዎች በቡና መሸጫ ካፕ ወይም ዕቃ እንደተቃጠሉ ቅሬታ ያስገቡ ቢሆንም ማክዶናልድ ይዞ ጆሮ ይስጠኝ በማለት በቸልተኝነት አልፎታል። ሶስተኛ፣ በቡና መሸጫ ካፕ ወይም ዕቃ የተለጠፈው ማስጠንቀቂያ ኢናዲኩዌት ዋርኒንግ ወይም በቂ ያልሆነ ማስጠንቀቂያ መሆኑ ተረጋግጧል። ፍርድ ቤቱም በማጠቃለያው ሀተታ ላይ ማክዶናልድ 80% ኃላፊነት እንዳለበት፣ ቀሪው 20% ደግሞ የከሳሹ ኃላፊነት እንደሆነ ፍርድ ሰጠ። የካሳ ክፍያን በተመለከተ ደግሞ ማክዶናልድ ለስቴላ ሊቤክ $200,000 እንዲከፍል ወስኖ የስቴላ ሊቤክ 20% ጥፋት ግምት ውስጥ ገብቶ $160,000 እንዲከፍላት ተወሰነበት። ከዚህ ጋር ግን በአሜሪካ ሕግ ፔንቲቲቭ ዳሜጅ ተሰልቶ ፍርድ ቤቱ ማክዶናልድ ለሊቤክ ማለት ለተበዳዩ $2.7 ሚሊዮን የተከሳሽ ክፍያ እንዲከፍል ወሰነ። ፔንቲቲቭ ዳሜጅ ምንድነው ለምትሉ ደግሞ በቀጥተኛ የሕግ ትርጉሙ ፔንቲቲቭ ዳሜጅ የሚለው ቃል በአማርኛ የቅጣት ካሳ ተብሎ ሊተረጎም ይችላል። ይህ ቃል በዝርዝር ስናየው የዚህ የካሳ ክፍያ ዋና ዓላማ የተበዳይ ወይም ጉዳት የደረሰበትን ሰው ካሳ ለመክፈል ሳይሆን በተበዳዩ ላይ ጉዳት ያደረሰ ሰው ወይም ድርጅት የፈጸመው ድርጊት ሆን ተብሎ እጅግ አደገኛ ወይም በክፋት የታሰበ ስለሆነ በገንዘብ ለመቅጣትና ለሌሎችም ትምህርት ለመስጠት ወደፊት ተመሳሳይ ድርጊት እንዳይፈጽሙ ለማስጠንቀቅ የሚሰጥ የገንዘብ ክፍያ ነው። ዋና ዋና ነጥቦች አሉት። አንደኛው ዓላማው ቅጣት ነው። ይህ የገንዘብ ክፍያ ተበዳዩ የደረሰበትን ጉዳት የሚካስ ወይም ኮምፐንሰሪ ዳሜጅ ሳይሆን ለደረሰበት ጉዳት ምክንያት የሆነውን አካል ለመቅጣት የሚውል ነው። ሁለተኛ፣ ለማስጠንቀቂያነት ያገለግላል። የዚህ ካሳ ክፍያ ዋና ዓላማ ከዚህ በኋላ ማንም ሰው ተመሳሳይ ሆን ብሎ የተፈጸመ ጥፋት እንዳይፈጸም ለማስጠንቀቅ ነው። ሶስተኛ፣ የሚሰጠው በልዩ ሁኔታ ነው። ይህ ካሳ የሚፈረደው ወንጀል የተፈጸመው በንቀት፣ በክፋት ወይንም ሆን ተብሎ በከፍተኛ ቸልተኝነት በተበላበት መንገድ መሆኑ በፍርድ ቤት ሲረጋገጥ ብቻ ነው። የሆነ ሆኖ ፍርድ ቤቱ ከላይ የተመለከተውን ገንዘብ ፔንቲቲቭ ዳሜጅ ጋር አብሮ በማስላት ለተበዳይ ሊቤክ $2.7 ሚሊዮን የተከሳሽ ክፍያ ማክዶናልድ እንዲከፍል ወስኖ በተለያዩ መቅለያዎች ዶላር ተቀናሽ ተደርጎ $480,000 ማክዶናልድ ለሊቤክ ወይም ለተበዳዩ እንዲከፍላት የወሰነ ቢሆንም ማክዶናልድ ይግባኝ ከማለቱ በፊት ማክዶናልድና ተበዳዩዋ ስቴላ ሊቤክ በሚስጥር በድርድር በማድረግ ጉዳያቸውን በእርቅ ቋጭተዋል።
ከዚህ ጉዳይ የምናገኘው ትምህርት አለ። አንደኛ ኩባንያዎች የደንበኞቻቸውን ደህንነት ማስጠበቅ አለባቸው። ሁለተኛ ኩባንያዎች የደህንነት መመሪያ የሚሽጡ ዕቃ ላይ መለጠፍ አለባቸው። ሶስተኛ ፍርድ ቤቶች አንድ ሰው ለተጎዳ ብቻ ሳይሆን በቀጣይ ችግር እንዳይፈጠር የቅድሚያ ማስጠንቀቂያ ፍርድ ይሰጣሉ። እርስዎ ካፌ ወይም ተመሳሳይ ቦታ ሄደው ጉዳት ቢደርስቦት ምን ያደርጋሉ? ወይም ደግሞ ጊዜው ያለፈበት ምርት ተጠቅመው በምርቱ በዛ በተጠቀሙበት ምርት ላይ ምርት ጉዳት ቢደርስቦት ለምሳሌ የገዙት ኮልማርት ሊሆን ይችላል፣ ወይም ደግሞ ከታወቀ ኩባንያ ሊሆን ይችላል። በዚህ ምክንያት ጉዳት ቢደርስቦት ምን ያደርጋሉ? እስቲ አስተያየቶን ይስጡን በማለት የዛሬ ቪዲዮን አጠቃላለሁ። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ።